በቁርአን ልትመራ ነው ኢትዮጵያ። ደንግጡ። አሁን ደግሞ አዲስ አጀንዳ ከልጆቻቸው ጋር ከመጅልስ ጋር ተመካክረን እናወጣቸዋለን አሉ። እኛ ያለን የሙፍቲ መቃብር ተቆፍሮ ስክሪናቸው አይወጣም፣ ኮልፌ አይወሰድ። የእስልምና እምነት ተከታይ የሆናችሁ ወገኖቼ በሙሉ በጣም ይቅርታ ለማለት ፈልጋለሁ። ዑመር ኮምበልሻ የሚባለው ሰውዬ እዚች ሀገር ላይ አህባሽን ልታነግስ እያደረክ ያለውን ህገወጥ ነገር ባታቆም የሚጠብቅህ እስር ቤት ነው ብለውት ነበር። ያን ሊተገበር እንፈልጋለን። ሙሂቦችን ምግባቸውን መረዙባቸው ብሎ ህዝባዊ ግጭት ለማስነሳት የታተረ መሆኑ ሲታወስ አሁን ዳግም በህዝብ መሃል ብጥብጥ ብጠምቅም ምኑ ይገርማል። ከቤተሰብ ጋር በመነጋገር እልባት ሊሰጠው የሚገባ ጉዳይ ነው። ምን አይነት መፍትሄ ነው የምትፈልጉት? አላቅም። እዚህ ጋር ይሄ ማን መቃብር ነው? የሙፍቲ መቃብር እኮ አይደለም። የሸይኻችሁ ዝም ብሎ እዚህም እዚያም አግባብ ያልሆኑ አንዳንድ ድምጾች ይሰማሉና ዲንም የማያውቁ ሸሪዓውን የማያውቁ ስነ ምግባር የሌላቸው መድረክ ተገኘ ብለው የተለያዩ ነገሮችን የሚያወሩ ሰዎች ስላሉና በዛ ጉዳይ ላይ አስተያየት መስጠት ያስፈልጋል። እኔ አጭር አስተያየት ሰጥና እዚህ ግን ትልልቅ አጅላ ዑለሞች አሉ፣ ፍቅሁንም ሸሪዓውንም ሁሉንም ነገር የሚያውቁ እነሱ አስተያየት ይሰጣሉ። እስልምናን ስትቀበሉ እዚህ ቲክቶክ ላይ በማን ነው የተቀበላችሁት? በእነማን ነው የተቀበላችሁት? በእነ ኡስታዝ ዋሂድ፣ በእነ ኡስታዝ ሙራድ፣ በእነ ኡስታዝ ሁሱ፣ በእነ ኡስታዝ አቡበከር አቡ ሃይደር ለራሳቸው እስልምና ውስጥ የሌሉ ሰዎች። አጭር ነገር ነው የምንነጋገረው። አሁን እየተነጋገርን ያለነው የፈሪዱላ አፈርኡ ላይ መጥቶ ስለቀብራቸው ነው። ውሸት ነው ሁሉ እስካሁን የተነገረው። መጀመሪያ ተራሁም አይደረግላቸው ሙስሊም አይደሉም አይደለም ያሉ እና ዋናውን ትቶ ነካ ማድረግ ምንድን ነው? ነገ ሙፍቲ እንደሞቱት እኮ ሁሉ ሰው ሞተ። ቀብሩማ ምናልባት ፖሊስ ያሉት አውጥተው ሊያቃጥሏቸው አስበው ሊሆን ይችላል። አውጥተው ሊቆራርጧቸው አስበው ሊሆን ይችላል። አሁንም ከቤተሰቦቻቸው ጋር ከልጆቻቸው ጋር ከመጅልስ ጋር ተመካክረን እናወጣቸዋለን አሉ። ሙፍቲ ሲወጡ ቆሞ የሚያይ ንፍጣም ልጅ የላቸውም። ንፍጣም ሙሂድን ሙት ዳረሳም የላቸውም። ሙፍቲ አላቸው እንዴ? እንኳን አወጣለሁ ዙሪያውን ይምጣ። ስለዚህ ሙፍቲ አፈነዳዋለሁ ካሉት አንዱ ሲሞቱ ፈነዳ። ምን አይነት ሸእን ያለው ሰው ነው? ምን አይነት ትልቅ ሰው ነው ሙፍቲ ብሎ ማለት? ሀያተው አይደለም ሞቶ ለሙስሊም ትልቅ ስራ ሰርቶ ሄዷል። ምን አይነት አውሬዎች እንደሆኑ፣ ምን አይነት ለሙስሊም ምን ያህል ጥላቻ ያላቸው በሙስሊም ሞት ወጣ። በተለይ የኡስታዝ ያሲን ኑሩ ኹጥባ በጣም አስፈላጊና ጊዜውን የጠበቀ ወሳኝ የሆነ ኹጥባ ነበረ። ሆኖም ግን ስለ ተውሂድ ሲነገራቸው የሚሸሹ ሰዎች የኡስታዝ ያሲን ኑሩን ኹጥባ ተቃውሞታል ማለት ነው። የምንመለከተ ይሆናል። ይህንን ተከትሎ ኡስታዝ ያሲን ኑሩን በፌስቡክ ገጹ በትላንትናው ዕለት በቂ የሆነ መልስ ሰጥቶበታል። የምንመለከተ ይሆናል። ውድ ቤተሰቦች የተለያዩ መልስ የምንሰጥባቸው ቪዲዮዎችም ስላሉ ይህንን ቪዲዮ በላይክ ጀምሩ። እንደዛው ለቤቱ አዲስ ከሆናችሁ ሰብስክራይብ አድርጉ፣ ጀማውን ተቀላቀሉ፣ እስከ መጨረሻም ቪዲዮውን ተከታተሉ ትላችኋለሁ። አብራችሁን ቆዩ። እስቲ በመጀመሪያ ኡስታዝ ያሲን ኑሩ የፖስተውን ላንብብላችሁ። የሙእሚኑን ዱዓ ለማግኘት ብሎ ይጀምራል። ዑለማዎች ከምንወዳቸው አባታችን ተቀዳሚ ሙፍቲ ሐጂ ዑመር ቤተሰብ ጋር በመነጋገር የተቀበሩበትን ቦታ የህዝብ ሙስሊሙ መካነ መቃብር ያደርጉት ዘንድ እመኛለሁ። ይህ ቢሆን ሙእሚኑን ለመቅበርና ለመዘየር በሄድን ቁጥር ለአባታችን ተቀዳሚ ሙፍቲ ዱዓ አድርገን ከአላህ ዘንድ ምህረትን ጠይቀን እንመለሳለን። በዚህ ላይ ህዝበ ሙስሊሙ ዘንድ የተፈጠረውም ውዝግብ ማሳረጊያ ያገኛል። ምንም እንኳን አንዳንዶች አውቆ ባልተፈለገ መልኩ ቢረዱትም በትናንቱ ኹጥባዬ በወፍ በረር ለማንሳት የፈለኩት ሐሳብ ይህ ነበር። ንግግሬ ካስተላለፈው አውድ ውጪ መተርጎሙና ጀናዛቸው ተቆፍሮ ይውጣ እንዳልኩ ተደርጎ መቅረቡ
ማቅረቡ በምንም መልኩ ተገቢ አልነበረም። በኹጥባዬ ያስተላለፍኩትን መልእክት ሙሉውን ላዳመጠ ይህንን አይነት ድፍረት ሊናገር እንደማልችል ግልጽ ነበር። ሰዎች ያላሰቡትን ነገር በክፉ ጥርጣሬ አጅቦ ማቅረብ ኸይር የለውም። ግድ የለም አላህን ልንፈራ ይገባል። አጀንዳውን በማራገብ ፊት አውራሪ የነበረው ግለሰብ ወለዚ ተወላ ክብረሁ ብሎም የቁርአን አያ ማስቀምጦበታል። ከአሁን በፊት ተንታጅባር መውሊድ ላይ የነበሩ ሙሂቦችን ምግባቸውን መረዙባቸው ብሎ ህዝባዊ ግጭት ለማስነሳት የታተረ መሆኑ ሲታወስ አሁን ዳግም በህዝብ መሃል ብጥብጥ ብጠምቅም ምኑ ይገርማል ብሎ ቀጥሎበትም ዱዓም አድርጓል ማለት ነው። እኔም ማዝነው ሱፊያ ሰለፊያ የተባለ ታፔላ የተሰጠ በማያውቁት ማንነት ትናንት በዛ በአምባገነን መንግስት የታገልናቸው እነዛ አውሬ የሙስሊሙ ማህበረሰብ በማክፈርና ደሙን ለማፍሰስ ወደ ኋላ የማይመለሱ አህባሾች ዛሬ አደባባይ ወጥቶ ሊፎክሩ የሚችሉበት ወላሂ ምንም አቅም የላቸው። ይሄ አካል አንድ ነገር ሊያውቁት ይገባል። ህግና ስርዓትን እየጠበቅን ነው። ከአሁን በፊት ጠቅላይ ሚኒስትሩ በግልጽ ተናግረዋል። የሚያዝያ 23 የሸራተን ጉባኤ ላይ ዑመር ኮምበልሻ የሚባለውን ሰውዬ እዚች ሀገር ላይ አህባሽን ልታነግስ እያደረክ ያለውን ህገ ወጥ ነገር ባታቆም የሚጠብቅህ እስር ቤት ነው ብለውት ነበር። ያ እንዲተገበር እንፈልጋለን። እንደዚህ አይነት ድንበር ያለፉ ጋጠ ወጦች ህግና ስርዓት ሊከበር ይገባል። አንታገስም። ዛሬም ተቋም እንዲኖር ሰላምንና ህግና ስርዓትን በማክበር ነው ይሄ አካል አንገቱን ደፍቶ የሚሄደው እንጂ ታንክ ፊት የቆመ ትውልድ ነው እዚህ ያለ። ይሄንን ወቁት። ዛሬም ሰላማዊነታችን ይቀጥላል። ውጤቱንም ደግሞ እናሳካለን በአላህ ፍቃድ። እስልምና አራጅ አይደለም። እስልምና ገዳይ አይደለም። ይልቁኑ እስልምናን አራጅና ገዳይ ብለን እንድናስብ የሚያደርጉ አካላት አሉ። ዛሬ ስለነሱ ልንገራችሁ ብዬ የሰራሁትን ቪዲዮ በተቃራኒው ለክፋት እንዲያመቻቸው ከቪዲዮ ላይ ቆርጠውት ብዙዎች ቪዲዮ እየሰሩ እንደሆነ ብዙዎቻችሁ አይታችኋል። ይህንን ቪዲዮ ደግሞ የምሰራው በዛ ቪዲዮ የተሰማችሁ እውነት መስሏችሁ እኔ ሳልል ግን ብዬ መስሏችሁ የተሰማችሁ የእስልምና እምነት ተከታዮች እውነቱንና ሐቁን እንድታቁ ስለፈለኩ ነው። የመጀመሪያው ያንን ቪዲዮ እንድሰራ ምንጭና ምክንያት የሆኑኝ አንድ ኡስታዝ ናቸው። የኚህን ኡስታዝ ንግግር አንዴ አዳምጡ እስቲ። አልወሃብ አስተምሮት ማንን የፈለፈለ ነው? አይኤስን የፈለፈለ ነው። ሐቂቃ እንነጋገር ካልን አይኤስ በማን ነው የሚመራው? እነ ፈቱል መጂድን እነ ኢርሻድ የሚባሉ አሉ። እዚህ ይዘናቸዋል። ምላስ የሚያሉ ኪታቦች በእነሱ ነው የሚመራው። ቦኮ ሐራምን የፈለፈለው ማን ነው? የሙሐመድ ኢብኑ አብዱል ወሃብ አስተምሮት ነው። አልሸባብን የፈለፈለው ማን ነው? የሙሐመድ ኢብኑ አብዱል ወሃብ አስተምሮት ነው። መጅሊሳችን መጅሊሱ ላይ አይኤስ ይግባ አይግባ ነው ጥረቱ፣ ሌላ ነገር ነው። እንደ መንግስትም እንደ ህዝብም ለቦኮ ሐራም ይፈቅዳል አይፈቅድም ነው ነገሩ። ስለዚህ ኢንሻአላህ ሀገራችንን ከጽንፈኛ ከቦኮ ሐራም ተና አይኤስ እንጠብቅላለሁ። ወሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ። እንግዲህ እንደሰማችሁት ነው የኔ ትልቁ ምንጭ ይሄ ቪዲዮ ነው። እንደ ንግግራቸው ደግሞ እሳቸው የጠቀሷቸው እንደነ አይኤስ እነ ቦኮ ሐራም እንደነ አልሸባብ አይነቶች ዋሃብያ ይባላሉ። ስለዚህ ከነዚህ መጠንቀቅ አለብን እንደ እስልምና እንደ ሀገርም ቢሆን ብለው ነው የተናገሩት። ከዚህ ቪዲዮ አንጻር ደግሞ እኔ ማስተላለፍ የፈለኩት መልእክት ምንድነው ወደሚለው እንምጣ። በተለምዶ የእስልምናን እምነት አራጅ ገዳይ ብለው የሚያስቡ ሰዎች አሉ። ስለዚህ እንደዛ ብለው ለሚያስቡ ሰዎች ማለትም እስልምናን ገዳይ ወይንም አራጅ ብለው ለሚያስቡ ሰዎች እስልምና ገዳይ ሆኖ ወይንም አራጅ ሆኖ ሳይሆን እስልምናን ገዳይና አራጅ ተብሎ እንዲጠራ ያደረጉ ኡስታዙ እንደገለጹት ዋሃቢ ብሎ የጠቀሷቸው እንደነ አይኤስ እንደነ ቦኮ ሐራም እንደነ አልሸባብ ያሉት ናቸው እስልምናን አራጅና ገዳይ እንድንል ያደረጉት እንጂ እስልምና ገዳይ አይደለም። ስለዚህ ከነዚህ ኡስታዙ ከገለጿቸው ዋሃቢ ብለው ከገለጿቸው ከነ አይኤስ ከነ ቦኮ ሐራም ከነ አልሸባብ አንጻር ሳይሆን በቅርቡ ህይወታቸውን ካጡት አባታችን የእስልምና እምነት አባታችን አንጻር ከእንደነሱ አንጻር እስልምናን ተመልከቱ እንጂ እስልምና በራሱ ገዳይና አራጅ አይደለም። ያ ነው የቪዲዮ ዓላማ። ነገር ግን ክፉዎች እኔን አራጅ ብሏል ወይም ገዳይ ብሏል እስልምናም ብለው ለዛ ደግሞ እንዲያመቻቸው ቆርጠው በሰሯቸው ቪዲዮዎች የተሰማችሁ የእስልምና እምነት ተከታይ የሆናችሁ ወገኖቼ በሙሉ
በጣም ይቅርታ ለማለት ፈልጋለሁ። ያን በተመለከተ ያው እኔ አንድ ጽሁፍ አጋርቼ ነበር ትናንት ማታ እያመመኝ አክቹዋሊ የተጨማሪ ሀሳቦችን ማስፈር አልቻልኩም አሞኝ ስለነበረ። ግን ዋናው ምንድነው በሁሉም መዝሀቦች የኢትዮጵያ ዓሊሞች ማህበር ይመራባቸዋል ተብለው የተቀመጡ 4 መዝሀቦች አሉ። ከዛ ደግሞ በእኛ ሀገር የተስፋፉ 2 መዝሀቦች አሉ፣ ሻፊዒያና ሐነፊያ መዝሀብ። በሁለቱም መዝሀቦች ከህዝብ መካነ መቃብር ባሻገር በግል ደረጃ ንጹህ በሆነ መሬት ውስጥ መቀበር ችግር እንደሌለው ያው 2 የመዝሀብ ዑለሞችን ወይም ደግሞ ቴክስቶች ተጠቅሰው ተገልጿል። አንደኛ የኢማም ነወዊ ኪታብና ሁለተኛ ኑረል ኢዳህ የኛ የሐነፊ መዝሀብ ኑረል ኢዳህ ኪታብ ሸርሑ መራቂል ፈላህ እንደዚህ የተገለጸበት ሁኔታ አለ። ይህንን በተመለከተ የነብዩ ሰለላሁ ዐለይሂ ወሰለም የተቀበሩበትን ሁኔታ መሰረት አድርገው ነው ኢማም ነወዊ ይሄ ነገር የሚፈቀድ ነው ያሉት። አህናፎቹ ደግሞ የራሳቸው የሚሉት ነገር ይኖራል። ከዛ የሁለቱ እንትኖች የሰይድ አቡበከርና የሰይድ ዑመር የተቀበሩበት ሁኔታ ይሄን ነገር ያጸናዋል። ሌላው ሷሃቦቹ እነዚህ ሁሉ የቀብር ስነ ስርዓቶች ሲፈጸሙ በይሁንታ ማሳለፋቸው ይሄ ነገር ከሸሪዓዊነትም በላይ መሆኑን ያሳያል። ከዛ በኋላ ያሉ ትልልቅ ዑለሞች በሐዲሱም በፍቅሁ የሚታወቁ እንደ ኢማም ነወዊ ያሉ፣ በተሰውፉ በተርቢያው የሚታወቁ እነ አብዱልቃድር ጀይላኒ ያሉ ሌሎችም ኢማሞች ዑለሞች በአጠቃላይ በታሪክ ውስጥ በሚያስተምሩበት ዛውያ ነው የተቀበሩት። ይሄ በመቶዎች የሚቆጠሩ ዑለሞችን መጥቀስ ይቻላልና ህጋዊነቱ ሸሪዓዊነቱ የታወቀ ነው። ከዚህ ውጭ የሚሰጡ አስተያየቶች ሸሪዓውን ካለማወቅ ከጀህል ወይንም ደግሞ ሌላ መክፍኤ ሌላ ዓላማ በማዘል የሚሰጡ አስተያየቶች ናቸው እንጂ ሸሪዓውን ከመቆርቆር የሚሰጡ አይደለም። ሰሞኑ እቺ ልጅ እስልምናን ትቀበላለች። በጣም ተሳዳቢ የነበረች ኦርቶዶክስ ተዋሕዶ እምነት ተከታይ ነበረች። አሁን ደግሞ አዲስ አጀንዳ ዋሃብያ አሸባሪዎች ናቸው። ዋሃብያዎች እና እነዚህ ሰዎች ዋሃብያ የፈለከው ነገር ብታመጣ የኢትዮጵያ መጅሊስ የሚባለው ያለው በዋሃብያ እጅ ነው። ትልቅ ፓወር ኃይል የነበረው ኦርቶዶክስ የሚባለው አገር ገነባ፣ አገር ቀረጸ፣ ካርታ ምናምን አደረገ የሚባለው ኦርቶዶክስ ደግሞ የለም፣ ተገንድሰው አሁን ታሪክ ሆነዋል። የለም። ስለዚህ የምትፈጥሩት የምታመጡት ነገር የለም። ከላይ ሚዲያ ላይ ነው ያላችሁት። በነገራችን ላይ ምድር ላይ ምንም ነገር የለም። ምንም ልትፈጥሩት የምትችሉ ነገርም የለም። ራሱ ይሄ ነው። አምነህ መቀበል አለብህ። ለወደፊት ሙስሊም ነው የሚመራ ኢትዮጵያ ውስጥ። ለወደፊት በሙስሊም ነው የምትመራው። ለወደፊት ምን ልታመጡ ነው? ይሄ ብቻ መሰላችሁ እንዴ? ለወደፊት ኢትዮጵያ የምትመራው በቁርአን ነው። በእውነት መደንገጥ ነው ያለብህ። ትመራለች ኢትዮጵያ በመጅሊሱ ትመራለች። በቃ ፓርላማ የሚባለውን ፈርሶ እንደ አዲስ በቁርአን ልትመራ ነው ኢትዮጵያ። ደንግጡ። ይሄ ነው ሊያሳስብህ የሚገባው እኮ ያልማኮ ናማንታ ነቲናኒ ዳቲ እንዴት አደራችሁ ዶችዬ? መቼም እዚህ ቲክቶክ ላይ አንዳንድ አጀንዳ አሳጣ ነው። በጠዋት ቲክቶክ ስገባ ኡስታዝ ዋሂድ ተብየው የዚችን የመሲህን ፖስት አድርጎ አየሁኝ። በመቀጠል ትንሽ ዝቅ ስል ራሷ በፔጇ ይሄንን ፖስት ታገኘሁኝ። መሲህ ይሄንን ቪዲዮ እንደምትመለከች ተስፋ አደርጋለሁኝ። እውነት እስልምናን ተቀብለሽ ከሆነ አንድ ሰው እስልምናን የሚቀበለው ለራሱ ለነፍሱ ነው። ራስሽ ነፍስሽን ትክክለኛውን መንገድ አወቅኩኝ ብለሽ ስለመጣሽ እዚህ ቲክቶክ ላይ ምንም አይነት አጀንዳ ባንቺ ምክንያት እንዲፈጠርና ሃይማኖት እንዲሰደብብን አንፈልግም። ገባሽ አይደለም? እናንተ እስልምናን ስትቀበሉ እዚህ ቲክቶክ ላይ በማን የተቀበላችሁት? በእነማን የተቀበላችሁት? በነ ኡስታዝ ዋሂድ፣ በነ ኡስታዝ ሙራድ፣ በነ ኡስታዝ ሁሱ፣ በነ ኡስታዝ አቡበከር አቡ ሃይደር ለራሳቸው እስልምና ውስጥ የሌሉ ሰዎች ጋር እየሄዳችሁ እስልምናን ተቀበልን እያላችሁ እነሱን ደግሞ ጥላቻን፣ ስድብን የሚያስተምሩ ሰዎች ጋር ሰሞኑን እንደተመለከታችሁ ነው። እዚህ ቲክቶክ ላይ እስልምና እንኳን አይደለም ለሰው ልጅ ለእንስሳ የሚያዝን እምነት ነው። እነሱ ግን ሰሞኑን እንኳን ሞቱ እያሉ አባታችንን ሀጂ ሙፍቲ ሲሳለቁ ሲሳደቡ ተመልክታችኋል። በእነኚህ ሰዎች እየሄዳችሁ እስልምናን ተቀበልን እያላችሁ እዚህ ቲክቶክ ላይ አጀንዳ መሆን ግን አንፈልግም።
እና ታዲያ እነማን ናቸው ትክክለኛ ሙስሊሞች ካላችሁ ደግሞ አህለው ሳህለን ልናደርሳችሁ እነሱ ጋር ፍቃደኞች ነን በደስታ። ገባችሁ አይደለ? የኛ ኡስታዞች አስለን እዚህ ቲክቶክ ላይ ምንም አይሰሩም፣ ስራ አለባቸው፣ ቅርአት አለባቸው። ይህንን ነው ይሄ ቁርአን የሚያስተምረው። እውነት ይሄ ቁርአን ከአላህ በታች ማንም መጣራት ይቻላል፣ ለተበሩክም ይቻላል ይላል ይሄ ቁርአን። ቀርታችኋል ታውቃላችሁ አይደል? ይላል ወይ? የነብዩ ሐዲስ አለይሂ ሰላቱ ወሰላም ይላል ወይ? ሊቆንስ ይከለክላል። እንኳን ዑለሞችን ተውትና ነብዩ ራሱ አለይሂ ሰላቱ ወሰላም ላ ተጥሩኒ ከማ አጠረት ነሳራ ዒሳ ኢብኑ መርየም አሉ። ከፍ ከፈት አርጉኝ፣ ከቦታዬ በላይ አታስቀምጡኝ አሉ ነብዩ አለይሂ ሰላቱ ወሰላም። ልክ ነሳራዎች ዒሳን ከፍ ከፍ አድርጎ በአላህ ላይ ድንበርን እንደተሻገሩ አታደርጉኝ። ኢነማ አነ በሸሩን፣ እኔ ሰው ነኝ፣ አብዱላሂ ወረሱሉ፣ የአላህ ባሪያ ነኝ፣ የሱ መልእክተኛ ነኝ አሉ ነብዩ አለይሂ ሰላቱ ወሰላም።